ናችሁ። እንኳን ደስ ያላችሁ። በሰላም ሄዳችሁ ድሬዳዋን አስተዋውቃችሁ ስለመጣችሁ አሁንም በማህበሩ ስም ምስጋናዬን አቀርባለሁ። አሻዩ የራሱ ሀሳብ እንኳን መንገዱን ብዙ ስለማውቀው የመንገዱ ድክመትና ብዙ ስለምረዳ እንኳን ደህና መጣችሁ። ዋናው ነገር ከዚህ ይዞብን የሄዱት ዋንጫ በማምጣታችሁ በአባላቶቻችን ደስታ እንደተሰማኝ እነግራችኋለሁ። ዋናውና ትልቁ ነገር ግን መንገድ አንድ ቡድን ሲመጣ ብዙ ሀሳብ ይኖራል። በአጋጣሚ ደግሞ ደሴ እስከሚገቡ ከታተላችሁ ስለነበረ በቃ ከአለማየሁ ጋር ኢንፎርሜሽን እየተለዋወጥን እዛ ያሳለፋችሁት መልካም ነገር ነው ኢንፎርሜሽኑ። ስለዚህ የእኛን ተልእኮ ይዛችሁ ሄዳችሁ ድልን በድል ላይ ደርባችሁ የተወሰደብን ዋንጫ አንጡ ብላችሁ ካፍንጫቸው ላይ ነጥቃችሁ ስላመጣችሁልን ክብር ምስጋና ይግባችሁ። ትላንትናም ደግሞ አዳማ ላይ ቡድናችሁንን ለመደገፍ ሄዳችሁ በእናንተ ብርታት እናንተን ነው ያ ቡድናቸው የወጣ ስናየው በቴሌቪዥን። ስለዚህ ሁልጊዜ ያ ቡድን ከኛ ድጋፍ እንደሚፈልግ ያስፈልጋል እና እዛ የሚያደርጋችሁት አስተዋጽኦ ቀላል አይደለም እና ዋናው ነገር ትልቁ ነው ረጅሙን ጉዞ ተጉዛችሁ በሰላም ወደዚህ ወደ በረሃ አገነት ድሬዳዋ እንኳን በሰላም መጣችሁ። ከዚህ ውጭ የምንለው ነገር የለም። ዋንጫውን ለማስረከብ የማህበሩ አባላት ሊቀመንበር የሆኑት አቶ አለማየሁ የማህበራችን አባላቶች ስለተቀበላችሁ እናንተን በመጀመሪያ አመሰግናለሁ። በመቀጠል ለዚህ ጉዞ መሳካት ከመስተዳድራችን ጀምሮ የተለያዩ ግለሰቦች ለዚህ ጉዞ ከተዘጋጀንበት ጊዜ ጀምሮ ስለተባበሩ እነሱን ማመስገን እወዳለሁ። በመቀጠልም ይሄንን ቅድም እንደተጠቀሰው ይሄን ዋንጫ እዚህ በከተማችን ላይ ያው እኛም የተቋቋመበት ጊዜ አጭርም ነበር፣ የዝግጅትም ጊዜ አልነበረንም፣ ወስዶብን ነበረ። ክቡር ከንቲባውም አደራ ይሄ የሄደው ዋንጫ መመለስ አለበት ብለው ባሉት መሰረት አሸንፈን ዋንጫውን አስመልሰን መጥተናል። እንኳን ደስ አለን። ሌላው ከዚህ ተልእኮ ውጪ ለዚህ ለድሬዳዋ አንድ አይን የሆነው ድሬዳዋ ከነማ የመውረድ ስጋት ተጋርጦበታል። እኛም ከጉዟችን ይህንን አጋጣሚ ተገኝተን እስቲ ከቡና ጋር ባለው ግጥሚያ ላይ ተገኝተን የበኩላችን ድጋፍ እንድናደርግ እንሞክር ብለን በተዘጋጀንበት ሰዓት ለዚህ ጉዞ የሚያስፈልገን ነዳጅ አለ፣ አበል አለ። ይህንን በአፋጣኝ ለዚህ ምላሽ ለሰጡን መሐመድ ኢልሚ ያው የቀድሞ ከኛ ጋር ይጫወት የነበረ አሁን ኑሮን በአሜሪካ ያደረገ ወንድማችንን እሱን እንደተለመደው አብዶ ሙሜን በመቀጠል ደግሞ የማነን ሶስቱንም ለዚህ ለአዳማው ጉዞ መሳካት የበኩላቸውን አስተዋጽኦ ስላደረጉ እንዲህ አምሮብንም እንድንገኝ ስለተባበሩን በጣም አድርገን እናመሰግናለን። በመጨረሻም እንግዲህ እግዚአብሔር በሰላም ያንን ሁሉ መንገድ ጠብቆን ፈጣሪ ጠዋትም ከገጠመን ከአስፈሪ ሁኔታ ቅጽበታዊ በሆነ መንገድ ፈጣሪ ከልሎን ዛሬ እዚህ እንድንገኝ ስላደረገን ፈጣሪን እጅግ አድርጌ አመሰግናለሁ። ጨርሰናል ፕሮግራማችንን። የዋንጫውን ርክክብ ያው እዚህ ይጠብቁን ለነበሩት ወኪል ሆኖ ቡድናችንን ሲል የነበረው ለዳዊት እናስረክባለን። ይሄና ኤፍሬም አብራችሁ ታስረክቡታላችሁ። ከደሴ ከተማ በእግር ኳስ ግጥሚያ የተገኘውን ዋንጫ ቡድኑ ማህበር አባላቶች ለአቶ ዳዊት ለማህበራችን ገንዘብ አስረክበዋል።
አንዴ ፎቶ እንነሳና እናመሰግናለን። ዛሬ ዝግጅታችን ድካም ስላለ ዛሬ እዚህ ላይ በተባለው መሰረት አንዴ